እያየሽ አትለፊው እንጂ ጎዳናው ጀማ እዚህ ጋር እንደምትመለከቱን ከቤት ውጡ ተብለን ያው እቃችንን ሸከፍ አድርገን ወዴት እየሄድን ነው? ወረነ እናቴ ቤት እመለሳለሁ። ምን ታያለሽ? ይሄው ያለን ንብረት ልብስና ሪንግ ላይት ነው። ወደ ቤታችን ሀብታችን። አንቺ ምን ብቻሽን የተከራየሽው ቤት አለ ነው? የለም ወደ ፋሚሊ። ድምጽሽን አይሰማም። ወዴት? እኔም ወደ ፋሚሊ ነው የምሄደው። አንዴ ወይ የዮባን አንድ ላይ እንስፈነው። እንዴት ነው ግን ማለት ነው በዚህ አንድ ሳምንት ውስጥ ጽድት ያለ በቃ ማለት ልውጥ ብለን ነው እግዚአብሔር እንደሚያሳካው አምናለሁ። አሁን ወደ የእናቶቻችን ቤት እንመለሳለን። ቀጣይ ግን የራሳችን ነገር አስተካክተን እንመለሳለን። መድኃኒዓለም አለ እመዬ እናት ያ ጀማ መድኃኒዓለም እመዬ ክፉሽን አልስማ። ያው እንደሰማችሁት ነው። ወደ እናታችን ቤት እየተመለስን ነው። አሁን ለዚህ ያስከፍሉናል ወይ ነው ለዚህ ለያዘው የእቃ ምናምን ተብሎ እንደምትመለከቱት ነው። ያ ጀማ በጨበጣ ነበር ያለው። የዛሬ 7 ወር አካባቢ በጨበጣ ወተን የሰራነው ቪዲዮ ትዝ የሚላችሁ ከሆነ የለቀቅነው ቪዲዮ አለ፣ ገብታችሁ ታዩታላችሁ። እንደ አዲሱ አካውንታችን ላይ ጭነነዋል። ያው እንደ አዲስ ማለት ግን ከ7 ወር ምናምን በፊት የተሰራ ነው። በጨበጣ ወጣን፣ በጨበጣ ወደ ቤት እየገባን ነው። ግን ብዙ ነገሮች ተቀይረዋል አይደል? በጣም ብዙ ነገሮች። ለምሳሌ የኔ ጸጉር አድጓል። የኔም የምታስተውሉ ከሆነ ኖርማል ነበረ አሉ። ደግሞ ስንጀምርም ጸጉር ነበራቸው፣ ምንም ለውጥ የሌላቸው ደግሞ አሉ። ገባ ምንም ከኋላ ያለው ልጅ እሺ መንገደኛ ነው ይሄ ነግቢ መልክተኛ ነው። አንድ አብረን እኮ ነው ከኛ ጋር እንግዲህ ፈጣሪ ይገባ እንጂ በሲክስ በቃ ያው እንደምታዩት ነው ቤተሰቦች። በዜሮ ባይዘው ላላመናችሁ ነው። ያው የዛኛውም ዕቃ እዚህ ጋር ነው ያለው፣ ይታያችኋል። ይዤለት ነው እንጂ ይሄ ያልያዘ እንዳይመስላችሁ። ያው እያቀበልኩት ነው፣ ተቀበለኝ። ያው እኛ ብቻ ጎዳና የወጣ እንዳይመስላችሁ። እንደምትመለከቱት ነው። ወደ እናታቸው ቤት እየተመለሱ ነው። ሽሜ ለመናገር የምፈልገው ነገር አለ። አረ እኔ እንደዚህ አይነት ቤት ማንከል ወደፊት አልፈልግም። እንዴት እንደዚህ አይነት ቤት ግቢ ያለው ምናምን ቆንጆ የሆነ 2-3 መኪና የሚያስቆም የሆነ ቃላ እሺ ሌክቸሪ የተባለ ነገሮች ምናምን አልፈልግም። በርግጥ ግን ለራሴ የማልቸገርበት አይነት ነገር ነው የምፈልገውና ደግሞ አሳካዋል። እሺ ሚስተር አበሻ ለመጨረሻ ጊዜ የምትናገሪው ነገር አለሽ? እናቴ ሽሮ ናፍቆኛል። አይ ለመጨረሻ ለዛ ነው ወደ ቤት የምሄደው እንጂ አሁን መከራየት አቅም። ኦኬ ልንገዛውም እንችላለን። ኦኬ ይሄ ነው የመጨረሻ ቃልሽ? ከሱቅ መሰለ እንደሚገዛው ቀዩ አንቺ የምትናገሪው ነገር አለ ለመጨረሻ ጊዜ? እስካት ነው ምንም አይነት ቤት ይሁን ጎጆ ቤት ይሁን እግዚአብሔር የሰጠኝን በጸጋ ባጃጅ ነው ለማለት ነው። ይቅርታ አይሰማማ። ጨርስ እግዚአብሔር የሰጠኝን ጎጆም ሆነ ቆርቆሮ ብቻ እሱ መድኃኒዓለም የሰጠንን ቤት በጸጋ ተቀብለን በቃ በሰላም እና በነፃነት እንድንኖር ነው የምፈልገው። መልካም ሁለቱንም እሺ አንተስ ምን ትላለህ? እፈልጋቸዋለሁ። ሰላምንም ነፃነትንም እፈልጋቸዋለሁ። አንተ ሰላምና ነፃነት ሁለት ሴት ለምንድን ነው የምታጫውተው? ሰላም ከሌለ ሰላምና ነፃነት ከሌለ ማለት ነው። እኔ ሁለቱንም በአንድ ላይ ካላስካቸው ይሄ ነገር ተቀይሮ በጣም ማለት የሚያስገርም እንዴ እነዚህ ልጆች ምናምን እስኪባል ድረስ ላይፍ እንደሚቀየር ለመጨረሻ ጊዜ መናገር ፈልጋለሁ። ገባ እዚህ ጋር የምንከራየው ቤት አይደለም የሚያሳስበኝ። እኔ ምን አይነት ቤት ልግዛ ላይ ነኝ አሁን እኔ ሐሳቤ ማለት አራቶሽ ገባ ሰላምና ነፃነት ቢልም እኔ
ፍቅር ግን አስፈላጊ ነው እላለሁ። ሰላምና ነፃነት ያለው እሱ ነው። እኔ ፍቅርም ትምጣ ባይ ነኝ። አብሽር ሶስቱም አለጋ ጆርኒ መጣ ነበር እና ይሄ ነው የመጨረሻ ቃሌ። እሱም ወደ ስራ እየሄደ ስለሆነ ነው ከኛ የተሻለ ጫማ ያደረገው እንጂ ሁላችሁም ያደረጋችሁት ጫማ መታየት አለበት። እዚህ ጋር ይታያል። የኛ ብቻ አይደለም የሚነቆረው። ይኸውልህ ብራንድ ነኝ። ክሩ ግን ያንተ ነው የሌላ ሰው ነው። ጋሪማ መግባት አለበት። እንደምታዩት ነው ትራንስፖርቴሽናችን ጋር ደርሰናል። ሁኔታውን ቀርጻ 4 ሰው ቦታ ሰው ቀርቶ ነው። እስካት በባጃጅ ለሚሄድ ምን አነሳሳሽ? በእግር ከመሄድ እንደዛ አሰበሽ ነው? በቃ አንቺስ ምን አነሳሳሽ ወንድሜ? አሁን ቀደም ማሰክሽ ነገር አለ። የሶሻል ሚዲያ ሰው ስትሆን ሁሉንም ነገር ማየት አለብን። ኦኬ ገባ። አሁን ይሄን ህይወት እየኖርኩት አይደል? ያየኸው ነው እየኖረኝ ነው እሱ። አንቺስ እዚህ ጋር የምትይው ነገር አለ? ምን ባባጃጅ ለምን ምን አነሳሳ? እግር ስለሌለ ምን እግር ስለሌለ። ኦኬ አርቲፊሻል ነበረች የቅድማ? ኧረ አይደለም የኔ ብቻ እንደምታዩት ነው። ሰፈራችን ይሄን ይመስል ነበረ። እዚህ ጋር የምታዩት እኔ ነኝ። ያው በመስታወት ስላሳያችሁ ብዬ ነው። አይፎን 30 ፕሮ ማክስ ነው ያስከው። አይፎን 30 ፕሮ ማክስ ኦኬ። እና አዲሱን እንትን እናሳያችኋለን። የዛሬ ውሏችንን እስከ ቤት ድረስ ያለውን የቀረተን የምናሾፋችሁ ይሆናል። ተከታተሉን። ሰብስክራይብ ማድረግ እንዳይረሳ። ይመቻት። ቀረጻ ሲበዛባት ባጃጇ ቆመች ይለናል ሾፌራችን። እና አትሄድም ነው? ትሄዳለች። ከሄደች እንደምታዩት የሆነ የምናገረው ቃል አለ እና አካሄዷን አይተን የምናወራው እኛም የቆምነው ለትንሽ ጊዜ ነው። ገባችኋ? ተስፋ አትቁረጡ። ምን አልሽኝ ወንድሜ? ተስፋ ከምትቆርጡ ሌላ ነገር እዛ ሄዳችሁ የባስ ትኬት ብትቆርጡ ነው የሚሻለው። ዋው ኮሜዲያን ሬይ ብትቆርጡ ነው የሚሻለው። ማሽ አይሰማም። አንገቴን ያመመኝ ነው አልሽ። በራስ ነው መሰለኝ ማታ ያደር ነበር። አያዞረኝ ማጠጣ እንደዛ ተጥታ አድረ ፋሚሊ ወደ እናታችን ሄድን፣ ከቤታችን ተባረን። ለዛ ነው ቪዲዮ እየሰራን ያለው። የማይደረስ መስሏችሁ ነው? መጀመሪያ መቀመጫ ትላለች። አንተ ምንም አይደለም። ሰላም ፍቅር ቤቲ ታነት ብዙ ናቸው። እንግዲህ ጋይስ የመጀመሪያ ኪሳራችንን በመንካሰር ቤት ውስጥ በመባል አይደል? እና ምን አይነት ቤት ውስጥ ገባን? ወደ እናታችን ቤት እየተመለስን ነው። ቀረው ትርፍ ነው። አሁን ራሳችን እንዴት ነው ሙሉ እንደምንለው ነገ ላይ ትልቅ ደረጃ ላይ የምንደርሰው ይሄ ህዝብ ሰብስክራይብ በሚያደርገን ሰዓት ነው። ይሄንን ቪዲዮ በጣም በሚያዩበት ታይም እኛ ደግሞ የተሻለ ህይወት ለመኖር በቀላል ችግር አይታራሳቸው በቃ ሞረር ጀመረ። ባይዘጉ የሰው ልጅ ይፈተናል ማለት በጣም ትንሿ ነገር ነች። ኦኬ ፈተና በራሱ ማለት ነው ኤግዛም ኖርማል ነው። ኦኬ ጀለስ የገባልህ እኮ እያለች ልታዳምቅ እኮ ነው። እና እግዚአብሔር ነው ብላችሁ ለሚያጋጥማችሁ እያንዳንዱ ፈተና አጥኑ። ኦኬ ታልፉታላችሁ። ለሚኒስትሪ አጥኑ። አያ ለኖርማል ፈተና ይጠናል። ለእንደዚህ አይነት ፈተና ግን ሁሌ ያን ነገር ስንፈተንበት ላይክ አዳፕት እናደርገውና ስኬት በመጣም ኖርማል ነው። አንቺ የምትይው ነገር አለሽ? ኩል ስታፍ አይደለም። አይ ምን መሰለኝ
ሊሰማህ ይገባል። ሊሰማህ ይገባል። የኔ ጌታ ምንም አልተሰማህም ወንድሜ? ስለ በቃ እንዲህ በመውጣት ምንም አልተሰማህም? እግዚአብሔርን ነው የምልህ። ይሁን መድኃኒዓለም በሚያውቀው እቺ ቀን አልፈ ማለት እንደዚህ ሆነን እንደወጣን እንደዚህ ሆነን የምንገባበት የሚገርም ነገር ፈጣሪ አዘጋጅቶልን ይችላል። ከዚህ በኋላ ደግሞ እንደዚህ በእግር የምንኳትንበት ቀን ሊያበቃ ይችላል። ኦኬ መድኃኒዓለም በሚያውቀው አንቺስ ስለሽ በግልጽ ስለ አሁን እሱ ምን አለኝ መሰለህ? እንዴት ነው ይሄ ነገር የሚያበቃ ይመስላል ወይ ስለው እንደዚህ ሆነ እንደወጣት እንደዚህ ሆነ የምንገባበትን ቀን እግዚአብሔር ያውቃል። ምን ትላለህ? እኔ ደግሞ ማለት ነው እንደዚህ ሆነ ነው ተናላ መቼም ነው የምንገባው። አዎ ገባል። አንቺ ግን ብትናገሪ ደስ ይለኛል። ፉል ስታፍ ባክ የሚያስገባኝ የለም። አይ ቪዲዮ ላይ ቢያንስ ሰብስክራይብ እንዲያደርጉ ምናምን ሀሳብ ገለጻ ብታደርጊ። እሱማ ሰብስክራይብ አድርጉኝ። አረ ሰብስክራይብ አድርጉኝ። ተው እኛም ይለፍል ደገፍ አድርጉኝ። መንገዱን አሳይኝ። እኛም ቆዛለን አቀማለን ባይዘዌ ማለት ነው። ይሄ ነገር ተሰምቶን ነው እንዲህ እያለን ያለ ነው። እያየ ነው የምር አወጣጣችን ይናገር። ገባችኋ? ባይዘዌ ማለት ነው አንዳንዴ ነገሮች ላይ ማለት ነው ተበልጠ ሳይሆን ተቀድመ መሆኑን ማወቅ አለበት። እሺ የትኛውም ሰው በልጦ አይደለም። ቀድሞ የሆነ ነገሩን ካገኘ እና ላይክ ሾርት ከቱን ካወቀው ነው። አሁን ለምሳሌ እኛ ቲክቶክ ላይ አሁን የሚመጡት ቲክቶከሮች እና እኛ ያለነው ቲክቶከሮች አንድ አይደለም። እኛ ስለቀደምናቸው ቢያንስ ወደ 260 ምናምን ሺህ ፎሎወርስ አለን። ወደ 205-6 ሺህ ፎሎወርስ አለን። አሁን የሚመጡት አንድ ሺህ ገና ምን አናቸው። ሶ ሁሉም ቦታ ላይ መቀደም ነው እንጂ መበለጥ የለም። ስለዚህ እንደርሳለን። ልጅ እንዳያሳስባችሁ እግዚአብሔር ነው ማለት። ሰብስክራይብ ደግሞ ኖርማል ዘርዞ ፕላኔት ይላል ሳይና። ይሄን ቪዲዮ ካያችሁት ብቻ ነው ሐሳባችን ሊገባችሁ የሚችለው። ከምን ተነሱ፣ እንዴት ወጡ፣ በምን ቤት ተከራዩ፣ አሁን እዚህ ያሉበት ደረጃ በምን ደረሱ ልትሉ የምትችሉት ይሄን ቪዲዮ ሙሉን ገብታችሁ ስታዩ ብቻ ነው ስለኛ ስቶሪ ልታውቁ የምትችሉት። አረ ፋሚሊ ባጃጁ ስገቡ የትርፍ ሰው አትክፈሉ። ይኸው የትርፍ ሰው ከፍሎ እየጠየቀኝ ነው ብር። አያችሁ ይሄ ህይወታችሁ ውስጥ $200 የሚሆንበት ቀን ይመጣ። ነገ ከነገ ወዲያ እኮ ነው። ኦኬ ነገ ነው እንዴ? እኔ ከወር በኋላ ልክ መስሎ የሌለ እንግዲህ ቅመሰው ለምን አመንክ የማይታመን ሰው ብሎ ስማ ከብሎግ ወደ ጨርቆስ እኔ እኮ አከራያችንን እኮ ነው ያልኩት። አገባኝ። እሷ የጨርቆስ ልጅ እኮ ናት። ኦኬ የሚያደርገውን እንግዲህ በዚህ መሀል ለእናንተ አዝናኝ ነው ያልነውን ነገር ነው በቀጣይ ያስኬድን ያለ ነው። ቁጭ ብለህ ድረስ እያየሽ አትለፊው እንጂ መርጠሽ ነው የምትረጂው። እጁ ነው እያወጣ ነበር እኮ ማማ። ራስቴሽ አይ እጅን እንትን ስላላልክላት ይመስለኛል። እኔ ከሰውየው ጋር መስለኝ ነው። እኔ መጀመሪያ ምን ይመስለኛል። አዎ እዛ ጋር እንደምታያቸው ማለት እውነት ለመናገር ወደ ቀልድ አይደለም። ወደ እናታችን ቤት ተመለስን ስንላችሁ ቀልድ አይደለም፣ ግን ጊዜያዊ ነው። አይ ነው የተሻለ ጊዜ እንደሚመጣ ምናምን፣ ግን በቃ ያው እንደምታዩት ነው። እዚህ ጋር የምታያቸው የምር ወደ እናታችን ቤት እየተመለስን ነው። አይፎን እና ብሬስ ያሰረ እንደሚባለው ችጋራም ነው ይባላል። እውነት ነው። እኛ ግን ማለት ነው ችጋራም ነው። እግዚአብሔር ነው የምላችሁ። ኢትስ ኖርማል ዘር ዙት ትላሪ እንትን አለ እንትን ሪያሊቲው ይኸው የነበረ ወጣ ነው። ወደ እናታችን ቤት ተመለስን። ከእናታችን ቤት ነው የወጣ ነው። ወደ እናታችን ቤት ነው የተመለስነው። ሰላም ነው። ናዲክስ ሽሜ ናዝገኝ ቤታችን ወደ እናታችን ቤት ተመልሰናል። እየዋሸን ለሚመስላችሁ
ያው እናታችን እዛ ጋር ሰላም ብያቸው እናታችን ወደ ቤት ተመልሰናል። የምትዩ ነገር አለ? የሆነ ነገር ብያቸው አለ። ስትሄዱ ሰላም ብላችሁ ያው ተመልሰናል ወደ እናት። ላላመናችሁ ነው እንግዲህ ያው እዚህ ጋር ከዚህ ነበር የወጣኸው። መነሻ ምን ትላለህ? መነሻ እንግዲህ መዳረሻን እንዳላሳገኝ ነው። ዞሮ ዞሮ አሁንም መነሳታችን አይቀርም። ምን አለኝ መሰለህ አንዱ ሙት ቤት ሲያወራ በጣም ደስ ያለኝ ነገር ነው። ኤሊ ቀስ ብላ ስትሄድ ቤቷን ይዛ ነው ኦር ወይ ቤቷን ተሸክማ ነው። ጢንቻል እንደሷ ብትፈጥን ያለ ቤቷ ነው ይላልና በጣም ጸዴ መልእክት ነውና እኛም ቀስ ብንል ነገሮችን እያመቻቸን መሆናችን ላይክ ቤታችንን እየሰራን መሆኑን እንዳትረሱ ለማለት ነው። ዩቲዩብ ላይ እንዴት ነው ብቻ ሰብስክራይብ እያደረጋችሁ ወገን ላይክ ዩቲዩብ እንደ ቲክቶክ ቀለል አይደለም። በእርግጥ አልጎሪዝሙ ከባድ ነው። ያው ዩቲዩበሮች ደግሞ ታውቁታላችሁ። ዩቲዩብ ላይ አክቲቭ ሆናችሁ ለቲክቶክ በጣም ይከብዳችኋል። ቲክቶክ ላይ አክቲቭ ከሆናችሁ ደግሞ ዩቲዩብ ላይ እንደዛው። ስለዚህ እንመጣጣለን፣ እንመለሳለን። ግን እስከዛ ሰብስክራይብ እያደረጋችሁ እሺ። ወንድሜ ሀሳብ አለ ፕሊዝ? አዎ ፋሚሊያንስ እንግዲህ አሁን ወደ እናታችን ቤት ተመልሰን ይገባል። ወደፊት ግን እናታችንን ወደኛ የምናመጣት ተለውጠን አይቀርም። ስለ ዩቲዩብ ያለህን ሀሳብ? ሰብስክራይብ እያደረጋችሁ ፋሚሊያንስ በደንብ ሰብስክራይብ መደረግ አለበት። እኔ ሀሳብ የሚገልጽ መስለኝ ያው እንደተመለከታችሁት ነው። አሁን የምታዩት ነገር የማጠብቁትን ነገር ነው ቀጣይ የምናሳያችሁ። በቀጣይ ሲዝን ከዚህ የተሻሉ አዳዲስ ስራዎችን ይዘን እንመጣለን። እናንተም ይሄን ቪዲዮ ታዩትና እንደ ይሄ ልጅ ከዚህ ወደዚህ የምትሉባቸው ጊዜዎች ረጅም አይሆኑም፣ ሩቅ አይሆኑም እና ወደ እናታችን ቤት ተመለሱ ምናምን ብላችሁ ያቆምን እንዳይመስላችሁ። አላቆምንም፣ ገና ጀመርን እንጂ። ስለዚህ ዩቲዩባችንን ሰብስክራይብ አድርጉ። በሌላ ጽልጽል ተባሉ ስራዎች እንመጣለን። እንግዲህ ይሄን ይመስል ነበር የዛሬው ውሎቻችን። ቀዩ ልጅስ? ቀዩ ልጅ ስራ ነበር፣ ወደ ስራ ይሄዱ። እናንተ ስራ የላችሁ? ስራ ፈተና። ኦኬ፣ መልካም